ታላቁ ትንቢት ኃይለ ሥላሴ ራስ ተፈሪያንና መጪው የአፍሪካ ተስፋ። ተስፋ ላጡ ቀን ለጨለመባቸው በጽናት ቆሞ የኖረው የትግል ወኔያቸው ለተንገዳገደባቸው ጥቁሮች ብርሃን ወጣላቸው። ለዘመናት በተስፋ የጠበቁት ትንቢት ተፈጸመላቸው። ለዓለም ሃይማኖት ብቻ የመሰለው ለጥቁሮች የዛሬና የነገ የመሰባሰቢያ ታዛቸው የአንድነት ጥላቸው መሆን የሚችል ንቅናቄ ከጀማይካውያን ወኔያም ልብ ፈለቀ። ውድ የኢቲ ዴይሊ ቤተሰቦች እንዴት ቆያችሁልን? እንደ ሁሌው ሰላም፣ ጤና፣ ፍቅር በያላችሁበት ይብዛላችሁ እያለ የምትወዱት ኢቲ ዴይሊ አብረን የምንነጋገርበትን ርዕስ ይዞ በየደጃችሁ ብቅ ብሏል። ዛሬ በተለይም ብዙ ኢትዮጵያውያንን ግራ የሚያጋባው ዓለምም የተረዳው የመሰለው ግንም ብዛም ያልተረዳው የራስ ተፈሪያኒዝምና የአፄ ኃይለ ሥላሴ ቁርኝት ምንድን ነው? ታላቁ ትንቢትና የአፍሪካውያን ብራ ተስፋስ ምንድን ናቸው? መቼስ እውን ይሆኑልናል እያልን እኛና እናንተ ውድ ቤተሰቦቻችን እየተወያየን እንቆያለን። በእነዚህ ርዕሶች ላይ ያላችሁን ሐሳብ፣ አስተያየት በኮመንት ሴክሽናችን ላይ ያስቀምጣችሁልን። አዳዲስ ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግ ቤታችንንና ውድ ቤተሰቦቻችንን ይቀላቀሉ። ታላቁ ትንቢት በጊዜው ግዛት ማስፋፋት የነገስታት የተለመደ ግብር ነው። ኃይል አለኝ ያለ ሌላውን ጎረቤት ሀገር ማስገበሩና በስሩ መጠቅለሉ በየዕለቱ የሚሰማና ለሰው ጆሮ አዲስ ያልሆነ ዜና ነው። ነጮቹ ይህ ልምምድ ራቅ ወዳለ የጭካኔ ደረጃ ወስደውታል። እኔ ብቻ ልኑር ለሚያስብላቸው ለግለኛ ስሜታቸውን ገደብ ማበጀት ተስኗቸዋል። በወቅቱ በቅኝ ግዛቱ ሜዳ ዋና ተጫዋቾች ከነበሩትና ቀሪውን ዓለም እንደ ቅሪላ ከዚህ ወደዛ እያጎኑ ሲጫወቱበት ከነበሩት ውስጥ አንዲቷ ወይዘሪት ስፔን ከካሪቢያን ደሴቶች በአንዱ ያለችውን ጀማይካ ካልገዛውሽ ትላታለች። በውስጧ ይኖሩ የነበሩ የታይኖ ህዝቦች እንዲህ እንደዋዛ አልተቀበሏትምና ሞት አወጀችባቸው። እዚህ ጥፋት ላይ ከባድ ወረርሽኝም ታከለበት። ክፉ ቀን ሳይመጣ አጥፋን የሚል ከባድ ጸሎት አላቸው መሰል የስፔንን እግር መግባት ተከትሎ ታይኖዎች አለቁ። የቀሩት በጣም ጥቂቶች ወደ ተራራዎች ተሰደው በዝምታ መኖር ጀመሩ። ከመሬትም ባሻገር ባሪያ ፍለጋ ምድሪቱን ያስጨነቀችው ስፔን ሆዬ በታይኖ ህዝቦች ተስፋ ትቆርጥና ከወደ አፍሪካ ብዙ ባሮችን በሆዳም መርከቦቿ ጭና እዚህቹ የጀማይካ ምድር ላይ ትዘረግፋለች። ይህች ውብ ደሴት ላይ በግዞት የመጡ አፍሪካውያን ያለፈባቸው ቀን እስኪነጋላቸው ከመንገድ በመውጣታችን ምክንያት ፊቱን አዙሮብናል የሚሉት ፈጣሪያቸው ፊቱን ዳግም እስኪመልስላቸው ስድቡንና መንቋሸሹን፣ ድብደባውንና ግድያውን፣ ከባዱን ሥራ ከነረሃብና ጥሙ የሀገራቸውንና የጠፋ ማንነታቸውን ናፍቆት ሁሉ ችለው አንገታቸውን ደፍተው ዕጣቸውን ተቀበሉ። በጀማይካ ምድር ዘራቸው እንደ ምድር አሸዋ እየበዛ የተቃውሞ ማጉረምረማቸውም እየሾለከ ይሰማ ጀምሯል። እኚህ ባሮች ከበዙ አይቻሉም ብላ የተነሳችው በወቅቱ ጀማይካን ከስፔን የቀማችው ብሪቴን እገዳ አወጣች። ከዚህ በኋላ ባሪያ ወደ ደሴቴ ዝር እንዳይል አለች። ብሪቴንና ስፔን ቦታዋን አንዱ ከአንዱ ለመቀማት በሚያደርገው ጥረት ውስጥ ግን ስፔኖች አፍሪካውያንን እየጫኑ እያመጡ ጀማይካን በሕገወጥ የባሪያ ንግድ አስጨነቋት። ጥቁሮች በጀማይካ ምድር ለነጻነታቸው ታገሉ። ማዕበላቸውን አፍኖ ማስቆም አልተቻለም። ብሪቴን ሳይዋጥላትም ቢሆን አንዳንድ እያለች ላያቸው ላይ የጠመጠመችውን ሰንሰለት ማንሳት ጀመረች። በአሁኑ ስያሜ በሰሜኒቷ አሜሪካ በምትገኘው ጀማይካ ውስጥ የአፍሪካ ሕዝቦች ማኅበርን በማርክስ ጋርቬ አማካኝነት መስርተው ዘራፍ አሉ። እውነት አይምሰልህ አንገቴን ብደፋ የወጌሻ ልጅ ነኝ ባለማዕሪፋ አሉ ጥቋቁሮቹ አንበሶች። አፍሮ ጀማይካውያን ታገሉ። ነጻነታቸውን በ1962 አስመለሱ። አፍሪካውያን፣ ቻይናውያንና ህንዶች የሚኖሩባት ይህች ደሴት አውት ኦፍ መኒ ዋን ፒፕል ከብዙዋን የተውጣጣ አንድ ህዝብ በሚል የፍቅርና የስምምነት ህግ ስር ነጻ የወጣችውን ጀማይካ ባረኳት። ግን ለነሱ ይህ በቂ አልነበረም። ለእናት ምድራቸው ለአፍሪካ ያላቸው ናፍቆትና ፍቅር በረታ። በማርክስ አንደበትነት ፓን አፍሪካኒዝምን ሲሰብኩ ወደ አፍሪካ የመመለስንም እንቅስቃሴ ሲያቀነቅኑ ባለባበሳቸውም ሆነ ባመጋገባቸው በአጠቃላይ በአኗኗራቸው ምዕራባውያንን ሲቃወሙ ኖሩ። በግዛትና በግዞት ኩርኩም ከበዛባት አፍሪካ
ወንድሞቻችን ኑልን የሚል መልስ በቶሎ አለመምጣቱ የሚጠበቅ ነው። ግን አፍሮ ጃማይካውያን ተስፋ አድርገዋል። ይሄኔ ነበር ትንቢቱ የተነገረው፣ በስፋትም የተዘመረለት፣ መጽሐፍ ቅዱሳዊ ማረጋገጫውም በትጋት የተሰበከለት። አፍሪካን በሚያፈቅረው በአፍሮ ጃማይካውያን ዘንድ እጅግ በተወደደው በማርከስ ጋርቬይ ወደ ምስራቅ አፍሪካ ተመልከቱም። በዛም ጥቁር ንጉሥ በተሾመ ጊዜ የመዳን ቀን ያኔ ይሆናል። ኃይለ ሥላሴ ንጉሠ ነገሥት ኃይለ ሥላሴ ተቀቡ። ይህ ዜና የጃማይካውያን ጆሮ ሲደርስ ተስፋቸው ተንሰራራ። ወደ ሀገራቸው የሚመልሳቸው ሌላኛው ሙሴያቸውን ማወደስ ጀመሩ። ኃይለ ሥላሴ አንዲት አፍሪካን ለመፍጠር ያላቸው መነሳሳትና ያቺን የመሰለች አህጉር በድንበሮች ከፋፍለን የሌሎች መጠቀሚያ እንድትሆን መፍቀዳችን ሲያስቆጫቸው ማየት በተለይም ለአፍሮ ጃማይካውያን ልዩ ፍሳህን ፈጥሮ ነበር። ማርከስ ያለው ታላቁ ንጉሥ እንደመጣ ማረጋገጫ ሆኗቸዋል። በዳግም የጣሊያናውያን ጥጋበኛ ወራሪዎች ጊዜ ደግሞ ኢትዮጵያ ስትወረርና አፍሪካውያን ዳግም ወኔ ሲከዳቸው አፍሮ ጃማይካውያን እውነት ሊሆን ነው ያሉት ትንቢት ሲንሸራተትባቸው ጣሊያን ከሲኦል እየወረዱ በመሳሰሉ መሳሪያዎቿ ስታምሰን ዓለም አቀፉ ማህበረሰብም ይህችው ወንጀለኛ ላይ እገዳ እንደመጣል እገዳ ሲያነሳላትና በገዛ ሀገራችን ኖር በእግዜር ሲባባሉባት ብልሁ ንጉሥ አጤ ሆዬ ዲፕሎማሲያዊ መናደድ ይናደዱና እኚህን ነጮች የጥቁር ኃይል ላስገንዝባቸውና ልምጣ ይሉና በኢትዮጵያ ዙሪያ ዓለም አቀፉን ማህበረሰብ ሊያስተባብሩ ሲወጡ እንዲሁም ሲሳካላቸው ነጮች ዳግም ከጥቁሮች ቀይ ተባረው ሲወጡ ሲያዩ ለአፍሮ ጃማይካውያን ዳግም የተስፋ ብርሃን በራላቸው። ያቺ ምስኪኗ አፍሪካ በተቀበለቻቸውና ባከበረቻቸው እንግዶቿ ማንነቷንና ነጻነቷን እየተነጠቀችው የአባቶቻቸው ምድር ዛሬም በዓለም አደባባይ ቆማ ስሟ ሲወሳ ፍትህ ስትጠይቅና ስታገኝ ማየት ሌላ ትልቅ ዕቅድና ተስፋ ስለ እናት ምድራቸው እንዲሰንቁ አደረጋቸው። አጼ ኃይለ ሥላሴ በጃማይካ መንግስት ግብዣ መሰረት ወደ ጃማይካ ሲሄዱና የጃማይካ ሕዝብ እንደ መሲህ አንዳንዱም ስጋ እንደለበሰ እግዚአብሔር ሲያዩአቸው በስማቸውም ራስተፈሪያኒዝም የሚባል ሃይማኖትም እንደተቋቋመ ሲነገራቸው ትንሽ ግራ ተጋብተው እግዚአብሔር አለመሆናቸውን ሊያስረዱ ቢሞክሩም ብዙ ራስተፈሪያውያን ይህን እንደ ትህትና ሲቀበሉ ንጉሱ እንደ አዳኝ የመቆጠራቸው ቅኔ የገባቸው ግን ሳቅ ብለው ብቻ አለፏቸው። ንጉሠ ነገሥቱም ጥቂት አፍሮ ጃማይካውያንን ወደ ተስፋ ምድራቸው በመመለስና በሻሸመኔ በማስቀመጥ ለታላቁ የአንድነት ህልማቸው የመጀመሪያውን የመሠረት ድንጋይ የጣሉ ብቸኛ አፍሪካዊ ንጉሥ ለመሆን በቅተዋል። እሳቸው በሞቱ ጊዜ ዕውቁ የሬጌ አቀንቃኝ ቦብ ማርሌ ይኸውና ንጉሡ እንደ ሌላው ተራው ሰው ሁሉ ሞቱ አይደለም ወይ ተብሎ ሲጠየቅ የጥቁሮች የአፍሪካዊነትና የአንድነት ምሳሌነታቸው ዘለዓለማዊ የእግዚአብሔር ቤትነታቸውም ተፈጥሯዊ መሆኑ ባልገባው ጋዜጠኛ ሳቅ ብሎ ጃህ ሊቭስ እግዚአብሔር ይኖራል ሲል መመለሱ በሙዚቃዎቹም ስለዚሁ ማቀንቀኑ ይታወሳል። ራስተፈሪያንነት ከንጉሠ ነገሥት ኃይለ ሥላሴም በላይ እንደሚገዝፍ የተረዱ ጥቂቶች ይህን መንፈሳዊም ማኅበረሰባዊም ፋይዳ ያለው እንቅስቃሴያቸውን የሚገልጹት ታዲያ እንደሚከተለው በውብ ለዛቸው ነው። ራስተፈሪያንና መጪው የአፍሪካ ተስፋ። ንጉሡ ስመ ንግሥናቸውን ከመቀበላቸው በፊት ይጠሩበት ከነበረው ስማቸው ራስ ተፈሪ መኮንን ራስና ተፈሪን ወስደው መጠሪያቸው አደረጉት። ይህ ስም ዘሎርድ ዛቲስ ፊርድ የተፈራው ጌታ መሪ ወይም አለቃ የሚል ትርጓሜም ይዞላቸዋል። ራስተፈሪያንነት የሚሰጥህ ወይም የምትቀበለው አይደለም፣ ዝም ብለህ የምታገኘው ነው ብለው በሚያስቡት ራስተፈሪያን ዘንድ ሰው ወደ ራስተፈሪያንነት ሲመጣ የተለየ የሚደረግለት ምንም ስነ ስርዓት የለም። ከስሙ በፊት ራስ የሚለውን ማዕረግ እንዲቀጥል ብቻ ይደረጋል። ራስተፈሪያኖች ራስተፋራዊ ሃይማኖትም ሆነ ተቋም አይደለም፣ ከተፈጥሮ ጋር መወዳጀት መንፈሳዊነትና የአኗኗር ስርዓት እንጂ ይላሉ። ለዚህም ነው የተለያየ ሃይማኖት ተከታይ የሆኑ ራስተፈሪያን በስፋት የሚታዩት። ጃህ ጂሆቫ ከሚለው የፈጣሪ መጠሪያ ላይ የተወሰደ ሲሆን ራስተፈሪያን የሚያመልኩትን አንድ አምላክ ለመግለጽ ይጠቀሙበታል። ጃ በእያንዳንዱ ሰው እንደሚኖር ለሚያምኑት ራስተፈሪያን ፈጣሪህን አስብና ጎረቤትህን እንደ ራስህ ውደድ በሚሉት ሕጎች አለመገዛት ከመንፈሳዊነት ጠቅልሎ እንደ መውጣት ነው። ሁሉም እኔን ነው ብሎ በማመንና እኛ እንኳን ለማለት አይ እንዳይ እኔና እኔ የሚሉት ራስተፈሪያን
የእኔነትን ፍልስፍና በራሱ በእኔነት ፍልስፍና የረቱበት እኛነትና አንድነትን የሰበኩበት መንገድ ሌላው ልዩ ውበታቸው ነው። አፍሪካ የተስፋ ምድር እንደሆነች በድንበሮች መከፋፈሏ ከፈጣሪ መንገድ እያስወጣትና የባቢሎናውያን መጠቀሚያ እያደረጋት እንደሆነ የሚያምኑት ራስ ተፈሪያን አፍሪካንና ኢትዮጵያን ልክ እንደ አንድ ስም ይጠቀሙበታል። በጋና ያሉ ራስ ተፈሪያን ለምሳሌ አፍሪካ ገብተናል በማለት ምትክ ኢትዮጵያ ገብተናል ሲሉ ሊሰሙ ይችላሉ። ዓለም በገዛ የእጇ ሥራ ወደ ጥፋቷ እየገሰገሰች እንደሆነና ያኔ ጸንታ የምትቆመው አፍሪካ እንደሆነች በጽኑ የሚያምኑት እኚህ የፍቅር አቀንቃኞች አፍሪካ በየመሃሏ ያሰመሩባትና ያሰመረቻቸውን ድንበሮች ታጠፋለች፣ በመካከሏ አንድነትን ትፈጥራለች። ሕዝቦቿም በፍቅር ተሳስረው የአንዲት ምድር ልጆች እንደሆኑ ለማየት ዓይናቸውን የሚገልጡበት ቀን ይመጣልና በፈጣሪ የተጣለባቸውን አዲሷን ዓለም በጥበብ የመምራት አደራቸውን ይወጣሉ ሲሉ ያምናሉ። በመላው ዓለም የነጻነት ተምሳሌት የሆነውን አረንጓዴ፣ ቢጫና ቀይ ባንዲራችንንም በኢትዮጵያ ባንዲራነቱ ብቻ ሳይሆን በአፍሪካዊ ምሳሌነቱ በያሉበት ከፍ አድርገው ያውለበልቡታል። አይሁድ ለእግራቸው ማሳረፊያ እንኳን ቁራጭ ምድር ሳይኖራቸው ከየቦታው የሰበሰባቸው ጠንካራ አንድነታቸው በእኛ በአፍሪካውያን ዘንድ አልመጣ ብሎ ይህን ሰፊና ባለጸጋ ምድር ይዘን ከመሰብሰብ ይልቅ እየተበተንን ቢሆንም ዛሬም ማንም ወደ ቤታችሁ ኑልን ያላቸው እንኳን በሌለበት በጦር በድህነትና በረሃብ የምትታመሰው ሀገራቸው ለጃ ወይም ለእግዚአብሔር በሚጸልዩት ጸሎት ሁሉ የሚያስቧትን የተስፋ ምድር አፍሪካ ተስፋ አልቆረጡባትም። ዛሬም በያሉበት በአኗኗራቸው ስለ እሷ እየሰበኩ ፓን አፍሪካኒዝምን ከማንም መሪ በላይ እያቀነቀኑ ያኔ አፄ ኃይለ ሥላሴ የቀሰቀሱትን የአፍሪካዊነት እሳት እንዳይጠፋ እያቀጣጠሉ ልዩነትን በፍቅር እንድንረታ ባቢሎን ብለው የሚጠሩትን የምዕራባውያንን የመከፋፈል ሴራ እንዲያቆም ሕዝቡም እንዲነቃም እየወተወቱ ለመላው ጥቁርም የጥቁር ኃያልነት ብላክ ሱፐርማሲን እያቀነቀኑ ለነጻነቱ እያነቁ ላሉት ለእነዚህ የአፍሪካ የቁርጥ ቀን ልጆች ያለንን ፍቅርና አክብሮት እየገለጽን እንደ ተስፋቸውም አፍሪካችን ትንሣኤዋ እንዲቀርብልን እየመረቅን ለዛሬ በዚህ እንሰናበታችኋለን። ውድ የኢቲ ዴይሊ ቤተሰቦች እንደ ሁሌው ስለ ፕሮግራሙ ያላችሁን ሐሳብ አስተያየት እያስቀመጣችሁልን በራስ ተፈሪያን አንደበት እኛነት ይለምልም፣ አይ እንደ አይ፣ ሰላምና ፍቅር ለአህጉራችን አፍሪካ። እናም ለውድ ቤተሰቦቻችን በጤና ቆዩልን።